አሁን በእኛ ልክ ኃጢአት እንሰራለን የሰው ልጆች ስለሆኑ በሙሉ እንሳሳታለን እና ንስሐ ምናምን እንይዛለን እና በእናንተ ደግሞ እንዴት እንደሆነ ማወቅ ፈልጋለሁ። አንድ ሰው ኃጢአት ሰርቶ እንዴት ነው ከአምላኩ ጋር እንትን? ጥሩ ጥያቄ። ኃጢአተኞችን ሁላችንም ትክክል ነች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ። ሁሉም የአዳም ልጆች ተሳሳሾች ናቸው አሉ። ከተሳሳሾቹ ግን በላጮቹ ንስሐ አድራጊዎቹ ናቸው አሉ። እንዴት ነው ኃጢአታችንን ምህረት የምናገኘው ከአምላካችን ዘንድ? ወሳኝ ጥያቄ። እንዲህ አይነት ጥያቄ ጠይቁ እስኪ ክርስቲያኖች። ሙሐመድ ስንት አገባ? ሙሐመድ እንትና ምን አገደ? ይሄ የሚጠቅማሽ ነገር አይደለም። ሰው የሚድንበትን መንገድ ነው የሚጠይቀው። በቃ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ሰዎች መጥተው እንዲህ አይነት ጥያቄ ነበር የሚጠይቁት። አያችሁ፣ እንዲህ አይነት ጥያቄ መጥተው ይጠይቃሉ። እንዴት ነው ለኃጢአቴ ምህረትን የማገኘው ከአምላኬ ዘንድ? ወሳኝ ጥያቄ ነው። እና ይሄ እንዴት ነው የሚማረው ሰውየው ከተባለ ንስሐ በማድረግ ነው። በኢስላም አላህ በቁርአን ላይ ምን ይላል? ወቱቡ ኢለላህ ይላል። ወደ እኔ ወደ አምላካቸው ወደ አላህ ንስሐን አድርጉ ይላል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ እያለ አምላካችን አላህ ይናገራል። በሌላ ቦታ ላይ ምን ይላል? አላህ ሱብሓነሁ ወተዓላ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገ ራሱን የሚያስተካከለ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ ወደ አምላካችን ወደ አላህ ንስሐ በማድረግ ለኃጢአታችን ስርየትን እናገኛለን ማለት ነው፣ ምህረትን እናገኛለን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ለኃጢአቱ ስርየትን የሚያገኘው ንስሐ በማድረግና ወደ አምላኩ ወደ አላህ ተውበት በማድረግ በመመለስ ነው። ይሄ ነው። እሺ፣ ስለዚህ ለመዳን ግዴታ ሸክ ምናምን ወይም የሰው እርዳታ ምናምን አያስፈልግም። አንቺ ቀጥታ ወደ አምላክሽ ወደ አላህ እንጂ ሄደሽ እንደዚህ የነፍስ አባት የሚባል ነገር በእስልምና የለም። ለማንም ሄደሽ ኃጢአትን አትናዘዥም። ከአላህ ጋር ብቻ ነው የምትገናኘው፣ እርሱም ብቻ ነው። አላህ በቁርአን ላይ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሮቼ ስለኔ ከጠየቁህ እኔ ለእነርሱ ቅርብ መሆኔን ንገራቸው አለ። አየሽ፣ ስለዚህ እንዳውም ኃጢአትን ለሌላ አካል ሄዶ መናዘዝ እንደ ኃጢአት ይቆጠራል። የሚገርምሽ ነው ኢስላም። ምክንያቱም ያ የምትናዘዥለት አካል ራሱ ኃጢአተኛ ነውና ከኃጢአት ንጹህ ማንም የለም አይደለ? ስለዚህ ኃጢአትን ከኃጢአተኛ ዘንድ ሳይሆን ጻድቅ ወደሆነው ወደ አምላካችሁ ወደ አላህ ብቻ ነው የምትናገሩት። ወደ ማንም ወደ ሌላ እንድትናገሩ አይፈቅድም አምላክ አላህ። የኃጢአተኛ ባለቤቶች ወደ እኔ ብቻ ይምጡ ነው ያለው አላህ ሱብሓነሁ ወተዓላ። ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ አለ። በቀጥታ እነዚያ ናቸው ኃጢአትን ባደረጉ ጊዜ፣ አጸያፊን ነገር ባደረጉ ጊዜ፣ ነፍሳቸውን በኃጢአት በበደሉ ጊዜ እኔን አስታውሰው ወደ እኔ ንስሐ የሚያደርጉ የሚመለሱ ናቸው እያለ ተናገረ። አይ እሺ፣ ይሰማል እና አመሰግናለሁ። በጣም አመሰግናለሁ። ለምሳሌ እሺ፣ እኔ እስልምናን ስቀበል ምንድን ነው የሚጠበቅብኝ መስፈርት? የመጀመሪያው ሻሃዳ መያዝ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ። እስልምና የመጀመሪያው ትእዛዙና መሰረቱ ምንድን ነው ከተባለ ነቢያቶች ሁሉ ሲሰብኩትና ሲያስተምሩት የነበረው ያ የመጀመሪያው ትእዛዝና መሰረት ነው። እርሱም ምንድን ነው? አምላክ አንድና ብቸኛ እውነተኛ ከእርሱ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ መመስከር ነው። እንዲሁም በዘመኑ የተላከውን ነቢይ እንደ ነቢይ መቀበል ነው። ይሄ ነው። ሐዋርያቶችን አምላክ አላህ በዚህ መልኩ ነበር ያዘዛቸው። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ አምላክ አላህ ለመሲሁ ተከታይ ለሐዋርያቶች ይሄን የሻሃዳ ቃል እንዲሉ ነበር ያዘዛቸው። ምን ይላል አንቀጹ ላይ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩላቸው ጊዜ አለ አምላካችን አላህ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ? ሙስሊም የሆኑ ዘንድ አን አሚኑ ቢ ወቢረሱሊ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነብይም እመኑ አልኳቸው አለ። አያችሁ አይደለ? ቃሉ አመና፣ ሐዋርያቶችም ምን አሉ?
እነሆ አምላካችን አላህ በአንተ አምላክነት አምነናል፣ በላከው መልእክተኛ እንደ መልእክተኛ ደግሞ አምነናል አሉ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥታ ወዳ ሙስሊሞች መሆናችንንም መስክርልን አሉ። ስለዚህ የሙስሊምነታቸው ማስመስከሪያ ምንድን ነው? በአንዱ አምላክ በአላህ በማመንና የተላከውን ነቢይ እንደ ነቢይ በመመስከር ነበር። አሁንም በዚህ ዘመን ላይ በአንዱ አምላክ በአላህ በማመንና የተላከውን ነቢይ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ በመቀበል በእርሳቸው ላይ ያወረደውን ህግና ስርዓት ኢስላምን ያንን በመፈጸም ወደ ኢስላም ማለት ነው። ይሄን ይመስላል። እሺ አሁን እኔ መስለም ከፈለኩ ሶሻል ሚዲያን መስምሳለሁ ወይስ በቃ እዚሁ እናሰልምሻለን? ሻሃዳ ቃል እናስብልሻለን ከኔ ጋር እየተከተልሽ በይ